ታዲያ ስለማን ስለ ሰው እኮ ነው የምናወራው። እንደዛ ማን ነው የሚፈርደው? አሁን ፈረደ ስትል መፍረድ የሚለውን ስልጣን ለማን ነው የምትናገረው? እኔ ለእግዚአብሔር ነው የምናገረው። እግዚአብሔር ስትል ደግሞ አብ ወልድ መንፈስ ቅዱስ አይደል? እንደዛ እያልኩ ነው። በጣም ጥሩ። ስለዚህ አብን ፈራጅ፣ ወልድን ፈራጅ፣ መንፈስ ቅዱስን ፈራጅ፣ አንድ ፈራጅ አለ። ግን አሁን ኢየሱስ አማላጅ አይደለም ፈራጅ ነው ሲባል ይህ አማላጅነቱን እየሻረ አሁን ላይ ያሉትን በፍርድ እየኮነነ በፍርድ ውስጥ ያሉትን እንደዚህ አይነት ነገር ነው የምለው። ውሸት አንተን ያልከው እሱን። ይሄ ውሸት ነው። አየህ አሁን ይኸውልህ ቻን ይሄ ነው እናንተ ኢየሱስ ፈራጅ ነው ስትሉት እያላችሁ ነው። ስልጣኑን እየተናገርን አምላክነቱን እየተናገርን ከአብ ጋር ትክክል መሆኑን እየተናገርን ስልጣን የእርሱ እንደሆነ እየተናገርን ነፍስንም በሲኦል መክተትም ወደ ገነት መክተት የእሱ ስልጣን እንደሆነ እየተናገርን ነው። እሺ ምንድን ነው? ካልተስማማ አልተስማማ። አሁን በተናገርኩ ላይ ቅሬታ አለ? ግን የሆነ ወደ ገነምና ወደ ገነትና ወደ ገሃነም መግቢያው ክርስቶስ ኢየሱስ የሆኑት ወደ ገነት ይገባሉ፣ ያልሆኑት ደግሞ ወደ ገሃነም ይገባሉ። እያወጣ የሚከተው አባባላ አልገባኝም። ግን ልድገምልህ። ኢየሱስ ክርስቶስ ፈራጅ ነው አማላጅ አይደለም ስንል ምን እያልን መሰለ? ነፍስን ወደ ሲኦልም ወደ ገነትም መክተት የእሱ ስልጣን ነው። በሰው ነፍስና ስጋ ላይ ስጋችሁን የሚገላችሁን አትፍሩ እንዳለ ጌታ በነፍስና በስጋችን ላይ ስልጣን ያለው ፈጣሪያችን ስልጣን ያለው ገዥ የሆነ ኃይል ያለው አብ ወልድ መንፈስ ቅዱስ ነው፣ ኢየሱስ ክርስቶስ ነው እያልን ነው። አንድ ሁለተኛ ደግሞ ምን እያልን ነው? ኢየሱስ ክርስቶስ በአብ ቀኝ ያለ ነው ደግሞ እያልን ነው። ምክንያቱም ቀኝ የሚለው ስልጣንን፣ ኃይልን፣ እኩልነትን ያሳያል። ኢየሱስ ክርስቶስ ፈራጅ ነው ስንል በአብ ቀኝ ነው ያለው እያልን ነው። ምክንያቱም በእግዚአብሔር ቀኝ ያለው ሲል ለእግዚአብሔር ግራና ቀኝ ኖሮት ሳይሆን ስልጣንን ለማሳየት። ምክንያቱም ለእግዚአብሔር ቀኝ ሲነገር ስልጣን፣ ኃይል፣ ገዥነት፣ ፈራጅነት፣ አለቃነት፣ ሀያልነት ማለት ነው የሚነገረው። ስለዚህ ኢየሱስ ክርስቶስ አሁን ላይ ለእኛ ምንድነው ካልከኝ ፈራጅ ነው። ለምን ካልከኝ በእግዚአብሔር ቀኝ ያለ ስለሆነ። ስለዚህ ከአብ እኩል የሆነ ስልጣን አንድ ስማኝ አስጨርስ። ኢየሱስ ክርስቶስ ፈራጅ ነው አማላጅ አይደለም ስንል በእግዚአብሔር ቀኝ ያለ ነው እያለን እየመሰከር ነው። መጽሐፍ ቅዱስም ልክ እስጢፋኖስ እንዳደረገው 7 ላይ ስታነብ 7:55 ሐዋርያት ሥራ ኢየሱስ ክርስቶስን ሲያይ ምንድን ነው ያለው? የሁለት ጥያቄ ጠየቀ። አንደኛ እኔን ነፍሴን ምን በላት ተቀበላት። አየህ፣ ነፍሴን ተቀበላት። ቀጥሎ ደግሞ እነሱን ደግሞ ምን በላቸው ይቅር በላቸው። ይሄ ምን ያሳያል? በእግዚአብሔር ቀኝ ያለው እርሱ ፈራጅ ስልጣን ፈራጅ ነው ስንል ኃጢአትም ይቅር ባይ ነው፣ ነፍስንም ተቀባይ ነው እያለ ነው። ፈራጅ ነው ስንል በቅዱሳኑ ላይ ደግሞ በደልን ኃጢአትን የሚያደርሱትን ክፋትን የሚያደርሱትን ተንኮለኞችን፣ አስመተኞችን፣ መተተኞችን፣ ስርማሾችን ግብረ ሰዶማያንን እንደዚህ በኃጢአት በጭምልቅልቅ ባለ ህይወት በሰይጣን ታስረው ለሰይጣን ተገዝተው ሰይጣን አምላካችን ነው ብለው ለሚሰግዱ እግዚአብሔርን ለሚያቃሉ ደግሞ እርሱ ደግሞ ምንድን ነው? ፈራጅ ነው። ለምን? በእግዚአብሔር ቀኝ ያለ ስለሆነ። ቢጸጸቱ ደግሞ የሚምር ደግሞ ነው፣ የሚቀበል ነው፣ መሀሪም ነው፣ ፈራጅም ነው። ይህን እያልን ነው። እና ታዲያ እዚህ ጋር እኮ አማላጅነቱ እኮ ታዲያ እየተተወኮ ነው። በጣም እኛ በእግዚአብሔር ቀኝ ያለው ፈራጅ ነው። ኢየሱስ በእግዚአብሔር ቀኝ ያለ ፈራጅ ነው እንጂ አማላጅ እኮ አይደለም እኮ እያልከኝ እኮ ነው። ታዲያ በእግዚአብሔር ቀኝ ማለት ነው አሁን ስልጣን ማለት ነው። በእግዚአብሔር ቀኝ ማለት ስልጣን በመለኮታዊ ያህል ከፍ ብሎ መቀመጥ ስልጣንን ነው የሚያሳይ። ስልጣን ማለት ነው ፈራጅነት ማለት አይደለም እኮ። ፈራጅነት እኮ አለው። አንድ ፈራጅነት ነው አይደለም። ፈራጅነቱን አንተ በምትለው እኮ ግን አይደለም። ቆይ ችግር የለውም። ፈራጅ ነው ስትል ኢየሱስ ክርስቶስ ምንድን ነው እያልክ ነው? ስልጣን አለው፣ ባለስልጣን ነው፣ በሁሉ ነገር ላይ ገዢ ነው እያልኩ ነው። በጣም ጥሩ። ስልጣን አለው፣ በሁሉ ነገር ላይ ገዢ ነው እያልክ ነው። ኦኬ። ይህን ስልጣኑን ይህን ፈራጅነቱን ለአንተ ዛሬ ይጠቀመዋል አይጠቀመውም? ማለት በምን ዙሪያ ነው ይጠቀማል ማለት? በቃ ስለ መለኮት ስልጣን ነው የምናወራው፣ ስለ እግዚአብሔር ስልጣን ነው የምናወራው።
ስለ እግዚአብሔርነት ነው የምናወራው። በምንም መልኩ ምን ብዬ ደግሞ ለመለኮት ይሄን መልኩ ብዬ ልገድብ እንዴ? አይደለም። የሆነ ኃጢአት ሰራውን ኢየሱስ እንደዚህ አድርጋልና ፈርጅ ይባሉ እንደዚሁን እንደዚህ አይነት ፍርድ ነው። ንስሐ ካልገባህ ንስሐ ባለመግባት ህይወት ውስጥማ በዛ ጸንቼ ከቆየው በመጨረሻ ላይ ይፈረድብኛል። ለምን ከቃሉ ተላልፌያለሁ። አሁን ግን የሆነ ኃጢአትን ሲሰራ ኢሚዲየትሊ ኢየሱስ አክሽን ይወስዳል እያልከኝ ነው? እንደዛ ነው አላልኩም። አንተን ያልከው እያልከኝ ነው። ለምን ትላለህ? ለምን ተዋሻለህ? አላልኩም። ካልገባህ አልገባኝም በል እያልከኝ ነው አትበል። ውሸት ነው የሚሆን። ውሸታም ነው የምትባለው። አላልኩማ። እኔ ያልኩት ምንድን ነው? ንስሐ ባትገባ ትቆረጣለህ ከግንዱ ላይ። ኦኬ። ለምሳሌ በምድር ላይ ሆነ ፍሬ ካላፈራ ትቆርጣለህ አትቆረጥም? እንደዛ አይደለም ነው እንዴ? ወደ ሌላ እየገባን ነው። መቆረጥ ማለት እኮ ፈራጅነት ነው የሚያሳየው። መቆረጥ የሚለው ስልጣኑን ነው የሚያሳየው። በምድር ላይ ሆነ ፍሬ ካላፈራ እንደ ክርስቶስን በመምሰል ህይወት ካልተመላለስ ትቆረጣለች አትቆረጥም? ማለት መጀመሪያም እኮ ግንድ አልነበርክም ማለት ነው። ወይ ጉድ! ግንድ ካልነበርክ ትቆረጣለህ የሚለው ኮንሰፕት ለምን መጣ ወንድሜ? እየተናገርኩ ያለሁት አይደለም። በክርስቶስ ኢየሱስ ሆነ እውነተኛ ቅርንጫፎች በክርስቶስ ላይ የሆኑት ፍሬን ያፈራሉ። ፍሬ ካልሆንክ ትቆረጣለህ አይደለም። መጀመሪያ ስለሆንኩ ነው የማፈራው። ስለዚህ ዮሐንስ ወንጌል ምዕራፍ 15 ላይ ያለው በእኔ ያለውን የሚለው ፍሬ የማያፈራውን የሚለው ምንድን ነው የሚያሳየን? ማለት ዮሐንስ ወንጌል ምዕራፍ 15 ላይ በእኔ ያለውን ነው የሚለው። ፍሬ የማያፈራውን አባቴ ቆርጧል ይላል፣ ያስወግዷል ይላል። እሺ ታዲያ ይሄ ቅርንጫፍ ምን ላይ ነው ያለው? አይደለም እዚህ ጋር በዚህ ክፍል መሰረት ፍሬ ማፍራት ያለው ይሄ ቅርንጫፍ ምን ላይ ነው ያለው? ይሄ ቅርንጫፍ ምን ላይ ነው ያለው? በአንተ ሲኖር። እዚህ ጋርማ ልንገር፣ ይሄ ያለው ክርስቶስ በእርሱ ስለማይኖር እሱ ፍሬን አያፈራም ያልኩ እሱን አይደለም። ይሄ ቅርንጫፍ የት ነው ያለው ያልኩ? እርሱም በክርስቶስ ያለው የት ነው ይሄ ቅርንጫፍ ያለው? አራዳም ብቻ ነው። ይሄ ቅርንጫፍ የት ነው ያለው ማለት? ይሄ ቅርንጫፍ ምን ላይ ነው ያለው? ክርስቶስ ላይ ነው ያለው። እሱ ክርስቶስ ላይ ያለ ክርስቶስ ላይ ቅርንጫፍ ያለው ሲባል ምን ማለት እንደሆነ ክርስቶስ ላይ ነው ይሄ ቅርንጫፍ። ክርስቶስ ላይ ቅርንጫፍ አለ ሲባል ምን እያለ ነው? ክርስቶስ ላይ ነው ይሄ ቅርንጫፍ ሲባል፣ ክርስቶስ ላይ ቅርንጫፍ ነው ሲባል ምንድን ነው እያለ ነው? በዚህ ክፍል ከሆነ ክርስቶስ በእርሱ ያልኖረ ሰው ነው እያልን ነው። እዚህ ክፍል ላይ የጠየቁ ጥያቄ ስማኝ። ክርስቶስ ላይ ቻን ከ13 አይጀምርም አይደለም። እኔ አንድ ቁጥር ምዕራፍ 15 ቁጥር 1 ላይ ነው ያለሁት። ከ13 ላይ አይደለም ያለሁት። የሚጀምረው ከቁጥር 1 ነው የሚጀምረው። ከቁጥር 1 ነው የሚጀምረው። የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ነው እያወራ ያለሁት። የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ በእኔ ያለውን ቅርንጫፍ ይላል። ቅርንጫፉ በክርስቶስ ነው ማለት ነው። በዚህ ክፍል ላይ ከሆነ ክርስቶስ በእርሱ የማይኖር እውነተኛ ያልሆነ ክርስቲያን ማለት ነው። የጠየቅኩ አሁንም እሱን አይደለም የጠየቅኩ። አንድ ቅርንጫፍ በክርስቶስ ላይ ነው ሲባል ምን ማለት ነው? እዚህ ክፍል ላይ ከሆነ እውነተኛ አማኝ ያልሆነ እውነተኛ እኔ እሱን አልጠየቅኩህም። የጠየቅኩ አንድ ቅርንጫፍ በክርስቶስ ላይ ነው ሲባል ምን ማለት ነው? ኦኬ ከዚህ ክፍል ከወጣ እዚህ ክፍል ላይ ቆመ የማታወረኝ ከሆነ ቻን ለመጨረሻ ነው ወንድሜ። በጣም ጊዜን አጣብቤ ነው። ስማኝ በጣም ብዙ ጊዜ በጣም ስለዚህ ስማኝ፣ የጠየቁ ጥያቄ አንድ ቅርንጫፍ በክርስቶስ ላይ ነው ሲባል ምን ማለት ነው? በቃ ይሄ መልስልኝ። አንተ በክርስቶስ ያለ ቅርንጫፍ ነው ወይስ አይደለም? እኔማ ነኝ። ምን ማለት ነው? ክርስቶስ ያለው ቅርንጫፍ ነኝ ስትለኝ ምንድን ነኝ እያልክ ነው? ከዚህ ክፍል ከወጣን የክርስቶስ አማኝ ነኝ እያልኩ ነው። ቻን እባክህ ለመጨረሻ ጊዜ እንደ ትልቅ ሰው ላናግርህ። ክፍሉን እርሳው። የጠየቁ ጥያቄ አሁን እርሳው፣ ችግር የለውም። ከዛ ወደ ክፍሉ ስለምንመጣ ማለት ነው። ይህን ከመለስክልኝ በኋላ በክርስቶስ ላይ ቅርንጫፍ ነኝ ስትል ማለት ነው? በክርስቶስ ኢየሱስ አምናለሁ እያልኩ ነው። የዳንክ ነህ ማለት ነው? አምናለሁ፣ ድኛለሁ። ስለዚህ ወደ ቅርንጫፉ ለመጣበቅ
የዳነ ሰው ነው እንጂ የሚጣበቀው ክርስቶስ ላይ ያለ ቅርንጫፍ የሚኮነው የዳነ ነው አይደለ? ያልዳነ አይደለም አይደል? ጀነራሊ ያ ስፔሲፊክ ያለ እንዴ ወደ ክርስቶስ ላይ ቅርንጫፍ ያልሆነ ሰው ይድናል ሲጀምር አይሆንም። ስለዚህ ክርስቶስ ላይ ቅርንጫፉ ስላለ ለቅርንጫፉ ምን ሆኖለታል ማለት ነው? ክርስቶስ ቅዱስ ማን ነው? ሮሜ 8:34 ላይ ያማልዳል ሲለው ምን እያለው ነው? የሚምር ሊቀ ካህን እያለው እኮ ነው። አያችሁ፣ ያማልዳል ብሎ ሊቀ ካህንነቱን ነገረን። ራሱ ደግሞ ክርስቶስ መሐሪም ነው። እንደ ብሉይ ኪዳን ካህናት እንደ ሌዋውያንና እንደ አሮን ምን ማድረግ አያስፈልግበትም። አቅርቦ የሚቆም አይደለም። አቅርቦ መልስ ይምጣ አይምጣ ወገቡ ላይ ገመድ ታስሮ የሚገባበት ሊቀ ካህን አይደለም ኢየሱስ ክርስቶስ። እርሱ የእግዚአብሔር ልጅ የሆነ እግዚአብሔር የሆነ ነው። በደሞ እኮ የሚለው ራሱ ታረቃችሁ እኮ ነው የሚለው። ራሱ እኮ ታራቂ ነው፣ ይቅር ባይ ነው ራሱ እኮ። ስለዚህ ምን ይባላል? የሚምር ሊቀ ካህን። በቃ ሮሜ 8:34 ባጭሩ የሚምር ሊቀ ካህን ነው የሚያሳያችሁ። ያው ራሱ መስዋዕት ነው፣ ራሱ መስዋዕት አቅራቢ ነው፣ ራሱ መስዋዕት ተቀባይ ነው፣ ራሱ አስታራቂ ነው፣ ራሱ ደግሞ ታራቂ ነው። ለምን? ከአብ እኩል ስልጣን አለው፣ ከመንፈስ ቅዱስ እኩል ስልጣን አለው። አብ ጸሎትን ይቀበላል፣ ወልድም ጸሎትን ይቀበላል፣ መንፈስ ቅዱስም ጸሎትን ይቀበላል። ለምን? በስልጣን በመለኮት በአገዛዝ አንድ አምላክ ስላለ። የአብ ሰሚነት የወልድም ናት፣ የወልድ ሰሚነት የመንፈስ ቅዱስም ናት። ስለዚህ ጸሎታችንን ለአብም ለወልድም ለመንፈስ ቅዱስም ለአንዱ መለኮት እናቀርባለን። ኢየሱስ ክርስቶስ ታዲያ እንደኛ ሰው ስለሆነ ምናችን እንለዋለን? መካከለኛችን እንለዋለን። ፍጹም ሰው ፍጹም አምላክ፣ በእግዚአብሔርና በሰው መካከል አንድ መካከለኛ አለ። እርሱም ማን ነው? ሰው የሆነው ኢየሱስ ክርስቶስ። ፕሮቴስታንት ወንድሞቻችን ይሄን ጥቅስ ጠቅሰው ጢሞቴዎስ ላይ ያለውን ይሄ አማላጅ ማለት አይደለም። ባይዘወይ እዛው እኮ ይናገራል። ሰው የሆነው ነው የሚለው በእግዚአብሔርና በሰው መካከል ምን የሆነው? ሰው የሆነው ደግሞ አንድ አለ። እሱ ማን ነው? ኢየሱስ ክርስቶስ። ስለዚህ እኛ እንደ ፕሮቴስታንቱ አማላጅ ያለ ነው አይደለም። የእናንተ አማላጅ ብቻ አይገናኝም አይልም። እኛ የሚምር ሊቀ ካህን ነው ኢየሱስ ክርስቶስ። የእናንተን የምትጠቅሱበትን አይነት ትምህርት የለንም። ኢየሱስ ክርስቶስ አማላጅ አይደለም። ኢየሱስ ክርስቶስ ግን ምንድን ነው? የሚምር ሊቀ ካህን ነው። ስለዚህ ዛሬም ድረስ ደግሞ ምን ይላል? ይቅር ይላል። ለምሳሌ እኛ በቤተክርስቲያን በአካሉ ላይ ያለ ነው ኃጢአት ብንሰራ ንስሐ ገብተን ክቡር ስጋውን ክቡር ደሙን በልተን ጠጥተን የዘላለም ሕይወትን እናገኛለን። ይኸው ክቡር ስጋውን ክቡር ደሙ ይቅር አይደለ? ይኸው ደሙን ክቡር ስጋውን ክቡር ደሙን እየበላን የጠጣን የዘላለም ሕይወትን እናገኛለን። በደሙ ዕለት ዕለት ይቅርታን እያገኘን እንሄዳለን እስከ ዓለም ፍጻሜ ድረስ። በቤተክርስቲያን ያለነው ሁሉ ደሙ አንድ ይፈሶልናል። የይቅርታ ደሙ የምህረት ደሙ አንድ ይፈሶልናል። ምን ስለሆነ? የሚምር ሊቀ ካህን ስለሆነ። ኦኬ ሌሎቹ ደግሞ ወደ ቤተክርስቲያን ቢጨመሩስ? ይሄ ደም ዕለት ዕለት ይቅር ሲላቸውም ይቅር ሲያስብላቸውም፣ እደግመዋለሁ፣ ይቅር ሲላቸውም ይቅር ሲያስብላቸውም። ለምን? ምን ስለሆነ? እሱ የሚምር ሊቀ ካህን ስለሆነ። አዎ ኢየሱስ ክርስቶስ ምን ያደርገናል? ይቅር ይለናል። ደግሞ እሱ ብቻ ይቅር አይደለም፣ አብም ይቅር ስለሚለን መንፈስ ቅዱስም ይቅር ስለሚለን ያስታርቃል ደግሞ እንለዋለን። ታራቂም ነው አስታራቂም ነው። እንዲህ ነው የምናምነው። አለቀ። ልድገም። አሁንም በጣም በፕሮቴስታንት የተዋሸ ውሸት ስላለ ውሸቱን ማጥራት ስላለብኝ ነው። ኢየሱስ ክርስቶስ መሐሪ ነው፣ ቤዛ ነው፣ ይቅር ባይ ነው፣ ታራቂ ነው። ልክ እነ እስጢፋኖስ እንደጸለዩት ኢየሱስ ክርስቶስን ቀጥታ ይቅር በላቸው ብለው እንደጸለዩት እኛም በቤተክርስቲያናችን ቀጥታ ለክርስቶስ የምንጸልየው ሰርታል። ምን ብለን? እግዚኦ መሐረነ ክርስቶስ እያለ እግዚኦ መሐረነ ክርስቶስ፣ አቤቱ ኢየሱስ ክርስቶስ ሆይ፣ ጌታችን ኢየሱስ ክርስቶስ ሆይ፣ አምላካችን ኢየሱስ ክርስቶስ ሆይ ማረን፣ ይቅር በለን ብለን ቀጥታ ክርስቶስን እንለምነዋለን። ምን ስለሆነ? የሚለመን ስለሆነ፣ ይቅር ባይ ስለሆነ፣ ጸሎት ሰሚ ስለሆነ፣ ጸሎት ተቀባይ፣ ፍጥረት ሁሉ የሚለምነው ስለሆነ። ኦኬ ታዲያ የሚታረቅ እሱ ብቻ ነው አይደለም። ደግሞ አብም ይታረቃል፣ መንፈስ ቅዱስም ይታረቃል። ደግሞ ምን እንለዋለን? አስታራቂ ደግሞ እንለዋለን። ክርስቶስ ታራቂም ነው አስታራቂም ነው። የቤተ ክርስቲያናችን ንጹህ ትምህርት ነው። መለመን መጸለይ የሚባል ነገር በመንፈስ ቅዱስም የለም፣ በወልድም በኩል የለም። እንደዛ የሚባል ነገር የለም።
ቅድም የሰማችሁት ወንድማችን አብ ወደ ወልድ ይጸልያል። በኋላ ላይ ደግሞ ቆየና ደግሞ ወደ ራሱም ይጸልያል። መንፈስ ቅዱስ ወደ ራሱም ይጸልያል፣ ወደ አብም ይጸልያል። እንደዚህ የተምታታ ትምህርት፣ ጥርት ያለ የነገረ ድነት ትምህርት ኦርቶዶክሳዊ ቤተክርስቲያን አለን። ስለዚህ ዛሬ ኢየሱስ ክርስቶስ ምን እያደረገ ነው? አሁን ክርስቶስ ምን እያደረገ ነው? ታራቂም ነው፣ አስታራቂም ነው፣ ፈራጅም ነው። ባይዘወይ ምን ማለት ነው? ፈራጅም ነው ስንል በክርስቶስ ባላመኑ አሁን ተፈርዶበታል አይደለም የሚለው። በኢየሱስ ክርስቶስ ያላመኑ አሁን ተፈርዶባት ነው ፈራጁ። ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም ይላል። ይሄ ማለት ወልድ አይፈርድም፣ አብ አይፈርድም፣ በቃ አብ መፍረድ አቁሞ ማለት አይደለም እንዴ። ሲጀመር ከመለኮት ዘንድ በመለኮት ዘንድ በእግዚአብሔር ዘንድ ፍርድ የሆነ ጊዜ ላይ የሚኖር የሆነ ጊዜ ላይ የሚጠፋ የሆነ ጊዜ ላይ የሚቀመጥ ከዛ ደግሞ ጊዜ ደግሞ እንደዛ ነው እንዴ? አይደለም። እንዴት ነው መጽሐፍ ቅዱስ ሄርሜኔቲክስ የማታውቁት? አብ በአንድ አይፈርድም ሲባል በቃ አብ እኮ መፍረድ አቁ ለመለኮት እንደዚህ አይነት ባህሪ ያለው እንዴ? የሆነ ጊዜ ላይ መፍረድ የሚችል ከዛ ደግሞ ስልጣን ሽግርግራ እንደዚህ ነው እንዴ? አይደለም። ዛሬም ድረስ እኮ ፍርድ አለ። ባላመኑት ላይ እኮ ዛሬም ፍርድ አለ። እግዚአብሔር ካልፈረደ ማን ነው የሚፈርደው ታዲያ? ፍርድ እኮ የአብም ናት፣ የወልድ ናት፣ የመንፈስ ቅዱስም ናት። ስለዚህ ኢየሱስ ክርስቶስ ዛሬ ላይ ለእኛ ለኦርቶዶክሳውያን ምንድን ነው ሲባል ታራቂም ነው፣ አስታራቂም ነው። ምን ማለት ነው? ታራቂም ነው፣ አስታራቂም ነው። አስታራቂም ነው ስንል ምን እያልን ነው? እርሱ ምንድን ነው? ደሙን አፍሷልና ደሙን ስላፈሰሰ ደሙ ለዘለዓለም ይቅር ይለናል። ደግሞ ይቅር የሚለው ከወልድ እኛ በሶስት አካል አለ ብለን እኮ እናምናለን። ሶስት አካል አንዲት ስልጣን፣ ሶስት አካል አንድ መለኮት፣ ሶስት አካል አንድ አገዛዝ፣ ሶስት አካል አንድ አምላክ ብለን እናምናለን። ስለዚህ ኢየሱስ ክርስቶስ ታራቂ ነው ስንል በተለየ አካሉ ወልድን ሪፈር እያደረግን ነው። ስለዚህ የተታረቅነው ከወልድ ጋር ብቻ ነው አይደለም። ዛሬም የሚታረቀን ወልድ ብቻ ነው አይደለም። መታረቅማ የወልድም የአብም የመንፈስ ቅዱስም ነው። ስለዚህ ራሱ ታራቂ ስለሆነ ታራቂያችን እንለዋለን። ደግሞ አስታራቂም ስለሆነ ከአባቱም ከባህሪዎቱ ከመንፈስ ቅዱስም ደግሞ አስታራቂ ስለሆነ ምን እንለዋለን? አስታራቂ እንለዋለን። ስለዚህ ዛሬ ኢየሱስ ክርስቶስ ለእኛ ምንድን ነው? ታራቂያችን ነው። እንለምነዋለን፣ ማረን፣ ይቅር በለን እንለዋለን። ደግሞ አስታራቂያቸው ስለ ማለት ነው። አንዴ በፈሰሰው ደግሞ ሰዎች ወደ ቤተክርስቲያን ሲጨመሩ ወደ ማመን ሲመጡ ዳግም ክርስቶስ መጥቶ አይሞትላቸውም። ምክንያቱም በቤዛነቱ ነው የዘላለም ሕይወት የተገኘው። አስተውሉ ክርስቲያኖች፣ ይህን ተናገር ይጨርስ። እኛ ክርስቲያኖች ሕይወትን ያገኘ ነው